አልቻለም። መጀመሪያውንም ነግሬሽ ነበረ እያለ እንግዲህ እያስፈራራን ነው ያለው ማለት ነው። እነ ናሆምም እንግዲህ ያሉበት አድራሻና የት እንደገቡ ስላወቁ ምንም ነገር ማድረግ አልቻሉም ማለት ነው። ያው ለሽማግሌ ማሳወቅና ለፖሊስ ከማሳወቅ ውጪ ምንም ነገር እያደረጉ አይደሉም ማለት ነው። ያው እንግዲህ አያቷ እትዬ ባፈናም እንግዲህ በጣም ተጨንቀዋል። መደፈራቸውና ክብራቸው መነካቱን በጣም አሳስቧቸዋል ማለት ነው። እንግዲህ ወንድ አጥር አሁን ላይ ኑሃሜን በእጁ አስገብቷታል ማለት ነው። ያው በእርግጥ ስለሚወዳትና እስከ መጨረሻው ድረስ ሚስቱ እንደምትሆን እያሰበ ነው ያለው ማለት ነው። ግን እሷ ደግሞ ለሱ ምንም አይነት ፍላጎት የላትም ማለት ነው። ግን አሁን ወንድነቴን አሳይሻለሁ ብሎ እንግዲህ ያው ሊደፍራት በሚሞክርበት ሰዓት ያው ተባባሪው ጓደኛው መጥቶ እንግዲህ እንዲህ ማድረግ እንደሌለበትና እናቱንም ፖሊሶች እንዳሰሩት ነግሮ አስቆሞታል ማለት ነው። ነገሮችም እንግዲህ እሱ እንዳሰባቸው እየሄዱለት አይደለም ማለት ነው። ያው እሱ አሁን ላይ እያሰበ ያለው እንግዲህ ኑሃሜን ድንግል ናት ብሎ ነው እያሰበ ያለው። እንግዲህ ድንግል እንዳልሆነችም ነግረዋለች። የተፈጠረባትንም ነገር እንግዲህ አሳማኝ ምክንያት ፈጥራ የውሸት ምክንያት ፈጥራ እንግዲህ ከዚህ በፊት 3 ሰካራሞች መንገድ ላይ አግኝተው ደፍረውኛል፣ ስለዚህ ድንግል አይደለሁም፣ እንደውም እስከዛሬ ድረስ ካንተ ሽሸሽ የነበረው ዝም ብዬ ጅልነቴ ነው። ይህንን ሚስጥር ማንም እንዲሰማብኝ አልፈለኩም ኩኝም ነበረ። ሚስጥርህ ነውና ይህንን ነገር ለማንም እንዳትናገርብኝ፣ ግን አሁን አንተ ከነ ችግሬና ከነ ሚስጥሬ ብታገባኝ ይሻላል ብላ እንግዲህ ሀሳቡን እንዲቀይርና ምንም እንዳይነካት አድርገዋለች ማለት ነው። ባይዋጥለትም እንግዲህ ጥርጣሬ ገብቶታል ማለት ነው። እሷ ግን አሁን ላይ ያው እንዳይነካት አድርገዋለች። ምክንያቱም ቃል ግባልኝ የፈለግከውን ነገር አድርግና እንግዲህ ድንግል አይደለሁም ብለዋለች። ድንግል ባልሆን ራሱ ታገባኛለህ ብለዋለች። እሱ ደግሞ ድንግል ያልሆነ ሴት አይፈልግም። ያው እንግዲህ በሌላ ወንድ የተነካካይ ሴት ስለማይፈልግ እሷ ደግሞ በእርግጠኝነት ያው ከዚህ በፊት ከኤርሚያስ ጋር ግንኙነት ስለነበራት ድንግል እንዳልሆነች እርግጠኛም ስለሆነች ይሄንንም ደፍሮ ያደርጋል ብላም ስላላሰበች እንግዲህ የፈለግከውን አድርግ፣ ግን ካደረክ በኋላ ድንግል አለመሆኔን ስታካወክ በኋላም ታገባኛለህ፣ ሚስትህ ታደርገኛለህ ብላ እንግዲህ አስረዋለች ማለት ነው። ቡና ቤት እንደምትሰራም ነግራው እንግዲህ ተስፋ አስቆርጠዋለች። ምን ማድረግ እንዳለበት ግራ ገብቶታል። በዚህ ላይ እናቱ ታስራለች። አሁን እንግዲህ ምንም አማራጭ አይኖረውም ማለት ነው እሷን ለመልቀቅ። እሷን ካለቀቀ እናትየው እስር ቤት ስለሚሆኑ እንግዲህ ለእናቱ ብሎ ሊለቃት ይችላል ማለት ነው። ሌላው ሀምራን እንግዲህ ያው በያዘችው ፎቶ አሁንም ድረስ እንግዲህ ዝናሽን በጣም እያስፈራራቻት ነው ያለችው ማለት ነው። በምንም ጉዳይ ልትፋታት አልቻለችም። አክሲዮኑን ሙሉ በሙሉ ወደ እሷ ካላዞረች እና ወይም ደግሞ ሀምራን እንደምትፈልገው ነገሮች ካልሄዱ ቪዲዮን ለምትፈልገው ሰው ማሳየት እንደምትችል እየነገረቻት ነው ማለት ነው። እንግዲህ ቪዲዮ ደግሞ ትልቅ ችግር ይዞባት ይመጣል ማለት ነው። ዝናሽ ላይ ራሷ መጀመሪያ በፈጠረችው ወጥመድ እንግዲህ ራሷ ተጠምዳለች ማለት ነው። ምክንያቱም ይሄ ነገር ዳግም ጋር ከደረሰ እንግዲህ እናትየዋን በጣም ነው የሚጠላት ዳግም፣ ያው እናውቃለን። ምክንያቱም እናቴ ብሎ ቢጠራት ራሱ ለሷ ትክክለኛ ስሜት የለውም ማለት ነው። ከዚህ በፊት ያው አባቱን ስለምታሰቃየበትና ለአባቱ ክብር ስላልነበራት ብቻ በጣም ጥላቻ አድሮበታል ማለት ነው። እሷ አሁን ላይ አባትህ ነውና በመኪና አደጋ ደርሶበት አባት ሊሆን ይችላል ተብሎ ፖሊስ ጠርቶት ነበረ። ሊያዩ የመጣው ሰው ግን የእሱ አባት እንዳልሆነ አረጋግጧል ማለት ነው። በጣምም ተጨንቋል። እንግዲህ ከእናትየዋም ጋር እያወራ ባለበት ሰዓት እንግዲህ ስለ አባቱ የነበራትን ጥላቻ ሁሉ እየነገራት ነው ማለት ነው። እንግዲህ ሌላ ደግሞ ዳግም የሰማው ሚስጥር ያው ሀምራን ዝናሽን እያስፈራራች አክሲዮኑን ወደ እሷ እንድታዞር ስታወራና ስለ ቪዲዮ ስታወራ እንዲሁም ስለ ዲኤንኤው ማለትም ስለ ናሆም ዲኤንኤ ስታወራ ተደብቆ ማለት በር ላይ ሆኖ እየሰማቸው ነበር ማለት ነው። ይህንን ሚስጥር ደግሞ ለማወቅ እና ምን እንደሆነ ለማወቅ ያው ሀምራንን በግልጽ ጠይቋታል። እሷም እንግዲህ ምንም እንደማታውቅና ማወቅ ከፈለገ ደግሞ እናቱን መጠየቅ እንዳለበት ነግረዋለች ማለት ነው። አሁን ላይ የቪዲዮ ነገር በጣም ስላሳሰበው እንግዲህ የሆነ ነገር ማድረጉ አይቀርም ማለት ነው። ምክንያቱም ሀምራን እናትየዋን ክፉኛ እያስፈራራቻትና እናትየዋን በጣም እንደደነገጠች እየነገራት ነበር
ነበረ ማለት። ሐምራን እንግዲህ አንዱ አክሲዮን አልበቃ ብሎት ማለትም የአቶ ላይኩንንም አክሲዮን እንደምትፈልግና የእሳቸውንም አክሲዮን ወደ እሷ እንዲዞር እንደምትፈልግ እያወራች ነው ማለት ነው። ምክንያቱም ቀጥታ ጠይቃቸዋለሁኝ ብላለች ማለት ነው። የላይኩንንም አክሲዮን እፈልጋለሁ ብላለች። እንግዲህ አሁን እዚህ ላይ ትልቅ ሚስጥር ስለያዘችና ያ ቪዲዮ ከእጇ ካልወጣ በስተቀር እያንዳንዱን ነገር በቁጥጥራቸው ስር ታውላቸዋለች ማለት ነው። ምክንያቱም ይሄ ነገር አሁን ዳግም ጋር ከደረሰ ትልቅ ችግር ይፈጠራል ማለት ነው። ምክንያቱም አባቱን እየፈለገበት ባለበት ሰዓት ደግሞ የአባቱ ገዳይ እናቱና አቶ ላይኩን መሆናቸውን ሲሰማ እንግዲህ ምን እንደሚፈጠር ባናቅም፣ አሁን ላይ ግን ሐምራን አሁን ድረስ እንግዲህ አንዱ አክሲዮን አልበቃ ብሏት ሁለቱንም የራሷ ለማድረግና ባዷቸውን ልታስቀራቸው እንደውም ከዛ በላይም አልፎ ቤታቸውን ንብረታቸውን ሙሉ በሙሉ ልትቆጣጠራቸው እያሰበች ነው የምትመስለው። ወይዘሮ ዝናሽም እንግዲህ በጣም ተስፋ ቆርጣለች ማለት ነው። በሐምራን ነገር እንግዲህ ትልቅ ችግር ውስጥ እየገባች እንደሆነ ታውቋታል። ምክንያቱም ለናሆምም እንግዲህ እባክን ከዚች ቀንዳም ሴጣን ልጅ ብትርቅ ይሻልሃል፣ በሷ ምክንያት ይኸው ቤተሰቡ በጠቅላላ ድብልቅልቁ ወጥቷል ብለዋለች ማለት ነው። እሱም እንግዲህ የተፈጠረውን ነገር ማወቅ ይፈልጋል፣ ግን ማንም ሊነግረው አልቻለም። ሐምራንም እንግዲህ ልቡን አንጠልጥላ ትተዋለች ማለት ነው። እናትህ በጣም አስፈላጊና አስደንጋጭ ነገር ትነግርሃለች፣ ደውለህ ጠይቃት ብለዋለች ማለት ነው። እሷ እንግዲህ ይህንን ነገር ያደረገችው ወይዘሮ ዝናሽ እንግዲህ በጣም በፍርሃትና በጭንቀት ውስጥ እንዳለች ስላወቀች ይሄንን ነገር እሱ ሲጠይቃት እንግዲህ ልትነግረው ትችላለች ብላ ሙሉ በሙሉ ሐሳቧን የሐምራንን ሐሳብ እንድታሟላላት አስባ ነው ማለት ነው። እሱ ንገሪኝ ሲላት እናትህን ደውለህ ጠይቃት ብለዋለች ማለት ነው። እሱም እሷ እንዳለችው እንግዲህ እናትየዋን ጠይቆ ደውሎ እናትየዋን ሲጠይቃት እንግዲህ ደንግጣለች። እኔ ከሷ እንድትርቅና ከሷ እንድትለያይ ነው የምፈልገው ብላ እንግዲህ ስልክ ዘግታበታለች ማለት ነው። ናሆምም እየተፈጠረ ባለው ነገር በጣም ግራ ገብቶት ነበረ ማለት ነው። ምክንያቱም እሱ ራሱ እዛ ያለበት ቦታ ሌላ ችግር አለበት። ምክንያቱም ኑሃሜን ታግታበታለች። ስለሷ እየተጨነቀ ባለበት ሰዓት እንደገና ደግሞ ሐምራንም ደውላ እናትህ ከቤት አባራኛለች ስትለው እንግዲህ ትልቅ ችግር ውስጥና ትልቅ ጭንቀት ውስጥ ነው ያለው ማለት ነው። ዳግምም እንግዲህ የኑሃሜን መታገት ሲሰማ ማለት መጠለፏን ሲሰማ በጣም ደንግጧል። ለሱ ትቷት ዓለም መምጣቱ ትልቅ ስህተት እንደሆነም ተረድቷል ማለት ነው። እንግዲህ ማንን ሊያግታት እንደሚችልም መገመት አልከበደውም ማለት ነው። ያ ወንድ አጥር ነው አይደለም ሲለው እንግዲህ ያው ናሆም ደግሞ እኛ በአሁን ሰዓት የምናውቀው ነገር የለም ለፖሊስና ለሽማግሌ ከማሳወቅ ውጭ ምንም ነገር እያደረግን አልነበረም ብሎታል ማለት ነው። እንግዲህ ዳግም በጣም ተጨንቋል በኑሃሜን መታገትና መጠለፍ ማለት ነው። ሐምራንም እንግዲህ ለዝናሽ ሌላም ነገር ነግራታለች ማለት ነው። ከቪዲዮ ውጭም እንግዲህ ያው ስለ ዲኤንኤው ምርመራ ነግራታለች ማለት ነው። በጣም ነው የደነገጠችው። እንግዲህ ናሆምም የነሱ ልጅ እንዳልሆነ ነው እየተሰማን ያለው ማለት ነው። እንግዲህ ናሆም የነሱ ልጅ ካልሆነ የማን ልጅ ሊሆን ይችላል? እንግዲህ ወይዘሮ ዝናሽ ደግሞ እንግዲህ ከሌላ ሰው ግንኙነት እንዳላት እናውቃለን። ምናልባት የዛ ሰው ልጅ ሊሆን ይችላል ማለት ነው። ናሆም ሙሉ በሙሉ እንግዲህ የላይኩን ልጅ ካልሆነ ምን ሊሰማው እንደሚችል አናቅም። ምክንያቱም ሐምራን የጠረጠረችው ብዙ ነገር አለ። እንግዲህ ልጃችሁ ስላልሆነ ነው ወይ ከአክሲዮኑ ያስወጣችሁት ነው? መጀመሪያ አክሲዮኑን አልሰጣችሁትም እያለች እንግዲህ በጣም እያስጨነቀቻት ነበር ማለት ነው። እንግዲህ ወይዘሮ ዝናሽ አሁን ላይ ትልቅ ነገር ለሐምራን ትልቅ ወጥመድ ወይም ደግሞ እሷን ዝም የሚያስብል ነገር ካላገኘች በስተቀረ በቁጥጥሯ ስር አድርጋታለች ማለት ነው። እንግዲህ ባልፈጠረችው ነገርም ልጄን እንዳስወረድሽ ለናሆምም እነግራለሁ ብላ እንግዲህ እያስፈራራቻት ነው ያለችው ማለት ነው። ግን ልጇን እሷ በፍጹም አላስወረደችባትም ማለት ነው። ይህንን ያወቀች ጊዜ ራሱ እንግዲህ ሐምራን ትልቅ ችግር ውስጥ ልትገባ ትችላለች ማለት ነው። እሷ ግን ሌላው እንግዲህ ወይዘሮ ባፈና ናቸው። ምክንያቱም የኑሃሜን መታገት በጣም አስጨንቋቸዋል። መደፈራቸው ራሱ
ሌላ ታሪክ ውስጥ እንዲገቡ አድርጓቸዋል ማለት ነው። ሌላ ጥርጣሬም ገብቷቸዋል። ያው እሳቸው ሙሉ በሙሉ ከወንድ አጥር ውጪ ማንም ሊያደርግ አይችልም ቢሉም ናሆም ግን ሌላ ሰውም ሊሆን ይችላል እያላቸው ነው። እሳቸው ግን ከሱ ውጪ በፍጹም ብለዋል ማለት ነው። ምክንያቱም ከሱ ውጪ እኔን የደፈረኝና ሊደፍረኝ የሚችል ማንም የለም፣ እኔ ሌላ ጠላት የለኝም፣ እሱ ብቻ ነው ብለው እንግዲህ በሱ ደምድመዋል ማለት ነው። የሰፈሩ ሰውም እንግዲህ እንደዚህ ገጠሩን ለማልማትና ለገጠሪ ወይም ደግሞ ለገበሬው ጥሩ ነገር ለመስራት የመጣን ሰው እንዴት ይታገታል ብለው በወንድ አጥር ላይ ሙሉ በሙሉ ተነስተውበታል ማለት ነው። እንግዲህ ያው አሁን ላይ ምን እንደሚፈጠር ባናቅም ግን ኑሃሜ ላይ ከበድ ያለ ችግርና ወይም ደግሞ አካላዊ ጥቃት እንደማይደርስባት ታረጋግጠናል ማለት ነው። ምክንያቱም ወንድ አጥር ምንም አማራጭ ስለሌለው እናቱም ስለታሰረች ኑሃሜን በቀላሉ ነው ሊለቃት የሚችለው ማለት ነው። ህብረተሰቡ በጠቅላላም ስለተንጫጫበትና ሁሉም ትኩረቱን ወደሱ ስላደረገ ምንም አማራጭ አይኖረውም ከመልቀቅ ውጪ ማለት ነው።